ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኪንግ ኦፍ አፍሪካ ዩቲዩብ ተከታታዮች እንዴት ናችሁ? አላችሁ አለኝ። አልሐምዱሊላህ ኢድ ሙባረክ። እንኳን በሰላም አደረሳችሁ። ለመላው እስልምና እምነት ተከታዮች እንኳን አደረሳችሁ ብያለሁ። እኔ ጋር በጣም ደህና ነኝ አልሐምዱሊላህ። ሰላም ነው ወይ? ሰላማችሁ ብዝት ይበል። ዛሬ እንግዲህ በአዲስ ቪዲዮ በስንት ጊዜ ብቅ ብያለሁ እና ያው ኢድ ሙባረክ በድጋሚ ኢድ ሙባረክ ማለት ያው ትንሽ ቢያልፈውም ግን ያው ዋዜማ ላይ ነው ያለ ነው ማለት ነው። ያው ለኛ ላይ ማዳም ቅመሞች ያው የታወቀ ነው ማለት ነው። ዋዜማ ላይ ነው ያው ዛሬ መጾም አለብን ነበረብን። ያው ብዙዎቻቸው ግን ያው የጾም ይመስላቸዋል። ነገር ግን እኛ ጋር ያው ትላንትና ኢድ ስላላከበርን ዛሬ ነው ኢዳችን ማለት ነውና ኢድ ሙባረክ ለመላው ለእስልምና ተከታይ በሙሉ እንኳን አደረሳችሁ ብያለሁና ያው የእናንተው ገና ነው። ገና ጾማችሁ አልተፈታም ማለት ነው። ስለዚህ ጾም ስንፈታ እንኳን አደረሳችሁ እንላለን ማለት ነውና እንዴት ናችሁ? አላችሁ ያለውኝ አልሐምዱሊላህ። እንደዚሁም ያው በአለም ዳርቻ ያላችሁ የእስልምና እምነት ተከታዮች እንዴት ነው ኢድ ምን ይመስላል? እንዴትስ እያሳለፋችሁ ነው? ተኝታችሁ ነው ወይስ እንዴት ነው? ያው እኛ ጋር አልሐምዱሊላህ እንዳምን አይደለም። አልሐምዱሊላህ ረብል ዓለሚን አንድ ነገር ያው እኛ ማመዝገን ያንሰናል ብዙ ጊዜ ማለት ነው። ለምን እንደሆነ አላውቅም። አልሐምዱሊላህ ነው የምለው። ዘንድሮ በጣም ደስተኛ ነኝ ከምላችሁ በላይ በጣም ደስተኛ ነኝና አምና 3 ቀን ነው 4 ቀን ድረስ እያለቀስኩኝ በለቅሶ ነበርኩኝ ያሳለፍኩት የነበረው። ዘንድሮ ያው እንደምታዩት 32 ጥርስ ባይኖረኝም በ30 ጥርስ እየሳኩኝ ማለት ደስ ብሎኝ አልሐምዱሊላህ። እና ያው አሜና ጠለብ ነበርኩኝ። ያው የጠለብ ነገር ብዙዎቻችን እናውቃለን። ጠለብ ብቻ ሳይሆን ኖርማሊ ያው የማዳም ቤት ሁላችንም እናውቃለን። እና በዛ ላይ ደግሞ መሽገር ማዳሞች ካጋጠሙን እናውቃለን ያለውን ስሜት ማለት ነው። እና ያው ዘንድሮ እንደውም ከኛ ልጆች ጋር ሁኚ በጋራ እያሳለፍኩኝ ነው ማለት ነው። ያው ቁጭ ብዬ ዶሮ ወጥ እየበላሁኝ ብላፊ ያያላችሁና እያሳለፍኩኝ ነው። ደስ ብሎኛል አልሐምዱሊላህ። እና እንዴት ናችሁ እናንተ? ተረፈ ሁሉ አማናችሁ? እንግዲህ በአመት አላህ ያደርሰን፣ የአመት ሰው ይበለን። ጾማችን እንግዲህ በትክክል ጾሙ ካስረከቦች ሰዎች አላህ ያደርገን። ሰላታችንም እንደዛው ሰግዶ በትክክል ሰግዶ ካስረከቡ ሰዎች አላህ አድርገን። እንግዲህ ያው ሰላት የሚያምረው ሁሉም ነገር የሚያምረው በአገር ነው ማለት ያው ተረጋግተን ስንሰግድ ጾሙ ጾም ነው። ግን ተራዊን እንሰግዳለን ሀገራችን ላይ የሁሉም ቦታ ባይሆን አታመልጠውም። ቤት ውስጥ ሆነ እንኳን ተሰግዷልና እዚህ ሀገር የማዳም ቅመሞች ሆነን ደግሞ እንጃ ቃላት ያጥረኛል። ብቻ እዚህ ሀገር ብቻ አልሐምዱሊላህ ነው የሚባለው ከምንም በላይ። እና አላውቅም ብቻ ተረጋግተን ቁጭ ብለን ወፈይ ብለን ምን በላበት አላህ ርስቅ ስጠን ለሁላችንም። በሀገራችን ነው ሁሉም ነገር የሚያምረው። የሰው ሀገር የሰው ነው። የሰው ሀገርም የሰው ሆነ ደግሞ ተረጋግተ ቁጭ ብለ ብቻ አይከብዳልና መጨረሻችን አላህ ያሳምረው ነው የሚባለው። እና እንዴት ነው በየቤታችሁ ምን ሰርታችኋል? ዶሮ ወጥ ነው ሽሮ ወጥ ነው ወይስ እንዴት ነው? የኔ ጓደኛ እንግዲህ ቪዲዮ አልገባም ብለኝ ነው እንጂ ዛሬ ሽሮ ወጥ ነው እንግዲህ ሰርታ ያበላችኝ ማለት ነው። ይቀራል ልሽማችስ እኔ አውሬ ልሽማችስ ያው እንግዲህ እኔ ማን እንዲህ ስለወጣኝ ነው ቪዲዮ ላይ መቼም ይቀራልልሽም። በአመት ባልዋዜማ ላይ ሽሮ አብልተኛለች ማለት ነው። እና ሰው ዶሮ ወጥ ይበላል፣ ስጋ ወጥ ይበላል፣ ስንት ነገር ይበላል።